አንድ አምላክ ብቻ የሆነ አንድም ሶስትም አላሉትም፣ ለአንድ አምላክ ብቻ ነው ብለው ገለጹት። ወነሕኑ ለሁ ሙስሊሙን እኛ ለእርሱ ለዚያ ለአንዱ አምላክ ብቻ ታዛዦች ሙስሊሞች ነንም አሉ ይላል። ያሰላም ማን እንደሚያመልኩ ገለጹ። ያም መንገድ የአባቶቻቸው መንገድ እንደሆነ የአብርሃም፣ የኢስሐቅ፣ የያዕቆብ፣ የእስማኤል መንገድ እንደሆነ ገለጹ። ከዚያም ለዚያ ለአንዱ አምላክ ብቻኛ ታዛዦች ተገዦች ነን ብለው ተናገሩ። እሺ ከያዕቆብ ልጆች ማን ነበር የተመረጠለት? ዮሴፍ። ዮሴፍ ታዲያ ሃይማኖቱን ገልጿል ወይ? አዎ ገልጿል። ምንድን ነኝ ብሏል? ቃል በቃል እኔ ሙስሊም ነኝ ብሏል። የቱ ጋር ከተባለ ሱራ ዮሴፍ የዮሴፍ ምዕራፍ የሚል አለ በቁርአን ላይ። በዚያ ላይ ምን ይላል? ረቢ ቀድ አተይተኒ ሚነል ሙልክ ወዐለምተኒ ሚን ተእዊል አልአሓዲስ ፋጢረ ሰማዋት ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን ወአልሒቅኒ ቢሳሊሒን። ዮሴፍ ምን አለ? አደራ አምላኬ አላህ ሙስሊም አድርገህ ግደለኝ፣ በቀጣዮቹም ከደጋጎቹ አስጠጋኝም አለ ይላል። ከዚያ በኋላ እነ ሙሴ ሁላቸው ነቢያቶችን እነ ሰለሞን ልክ እንዲሁ በአብርሃም ዘመን ከነበረው ሉጥ ዓለይሂ ሰላም ሙስሊም መሆኑን ቃል በቃል መልአኩ ጅብሪል ዓለይሂ ሰላም ይመሰክርለታል። ጅብሪል ሂድና አጥፋ ተብሎ በተላከ ጊዜ ከሚካኤል ጋር ወደ ሰዶም ወይንም ደግሞ ወደ ሉጥ ዓለይሂ ሰላም ህዝቦች ዘንድ እነዚያ ግብረ ሰዶማውያን ዘንድ ምን ብሎ ገለጸው? ሉጥን ፈማ ወጀድና ፊሃ ገይረ በይቲን ሚነል ሙስሊሚን ከአንድ የሙስሊም ቤተሰብ በስተቀር ሌላ ማንንም እንኳን ታዛዥ አላገኘሁም ነበር ይላል ጅብሪል። የሙስሊም ቤተሰብ ብሎ ገለጸው ቃል በቃል የሙስሊም ቤተሰብ ማንን? ሉጥንና ቤተሰቦች። ከነዚያ መካከል ግን አንዲት አፈንግጣ የወጣች ግብረ ሰዶምን የምታግዝ የሆነች የምታበረታታ የሆነች ሚስት ነበረችው። እርሷን አላህ ሱብሓነሁ ወተዓላ ቀሰፋት። ምክንያቱም ባትሰራውም ያንን ነገር በሀሳብ ታግዛቸው ነበር። እንደ አጠቃላይ ግን ሃይማኖቱ እንደሆነ ገለጸ፣ ሙስሊም ብሎ ገለጸው። ይህን ይመስላል። ሌላ ማን ነው? የሐዋርያቶች ቃል በቃል እኛ ሙስሊሞች ነን ሲሉ ታገኛላችሁ። ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ምን ይላል? ቃል በቃል ሐዋርያቶች እኛ ሙስሊሞች ነን ይላሉ። እና ይህን ይመስላል። ይህን ጥያቄ ግን ወደ መጽሐፍ ቅዱስ ወይም ወደ ሌሎች መጽሐፍቶች ወስዳችሁ ብትጠይቁ መልሱን አታገኙለትም። እርሱም ምንድነው? አምላክ ትክክል የትኛውን ሃይማኖት ነው ለሰው ዘር የደነገገው በነቢያት በኩል? የትኛውን ቦታ ላይ እግዚአብሔር ክርስቲያን ሁኑ ብሎ አላዘዘም። ነቢያቶችም ክርስቲያን ሁኑ ብለው አላዘዙም። አንድም ነቢይ እኔ ክርስቲያን ነኝ አላለም። ወይም አንድ የመጽሐፍ ቅዱስ ጸሐፊ አንድ ነቢይ እንዳው ለታሪክ ለነምናም ጠቅሶ አከሌ ነቢይ ክርስቲያን ነበር አላለም። እነዚህን ሁሉ ጥያቄዎች በኢስላም ላይ በታመጧቸው ቁርአን ላይ ሁሉንም መልሱን ታገኛላቸው። አምላክ ቃል በቃል ሙስሊም ሁኑም ብሎ አዘዋል። ነቢያቶች ቃል በቃል እኛ ሙስሊሞች ነን ብለዋል። ነቢያቶች ትውልዶቻቸውን አደራ ሙስሊም ሁኑ ብለዋል። የቁርአን ተናጋሪ አምላካችን አላህ ሱብሓነሁ ወተዓላ ነቢያቶች አከሌ ነቢይ ሙስሊም ነበር እያለ ቃል በቃልም ይናገራል። ይህን ይመስላል ልጆች።